ሰላም ውድ የዩቲዩብ ቤተሰቦች እንደምን ቆይታችኋል? ዛሬ ደግሞ እንደተለመደው አሁንም በሌላ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ስለ ኤጀንሲ ነው። ከዚህ በፊት በሰራሁላችሁ ቪዲዮ ስለ ኢንቪቴሽን አውርቼላችኋለሁ። ኢንቪቴሽን እንዴት እንደምንሰራ ወይም ደግሞ አዲስ የሆኑ ልጆችን ወደዚህ ፕላትፎርም እንዴት ኢንቫይት አድርገን ሊንክ ልከን ወደዚህ ፕላትፎርም እንደምናስገባቸው አሳይቻችኋለሁ። ዛሬ ደግሞ ኤጀንሲ ምንድን ነው? ሰምታችሁ ከሆነ አንድ ሰው ኤጀንት ነኝ ይላል፣ ወይንም ደግሞ ኤጀንሲ አድርገኝ ብሎ ሰዎችን ይጠይቃል። ስለዚህ ኤጀንሲ በዋናነት ምንድን ነው? መጀመሪያ ዴፊኒሽኑ ምንድን ነው? ኤጀንሲ ምንድን ነው? እንዴት ሰዎችን ኤጀንትኛ ከሆን በኋላ ሆስት አድርገን ለመጀመሪያ ጊዜ እንመዘግባቸዋለን? እንዴት ከልጆች ኮሚሽን እናገኛለን? የኤጀንሲ ኮሚሽን ኮሚሽን ሲባልስ ምንድን ነው? አንድ ሰው እንዴት ለመጀመሪያ ጊዜ ኤጀንት ይሆናል? ስለዚህ ኤጀንሲ ምንድን ነው? ሆስት ምንድን ነው? ከኤጀንሲ የሚገኙ ጥቅሞች ምንድን ናቸው የሚለውን ደግሞ ዛሬ በግልጽ ወደ ውስጥ እየገባሁኝ በዝርዝር ማስረዳችሁ ይሆናል። ስለዚህ እንደተለመደው በቀጥታ ወደ ቪዲዮ እንሄዳለን። ስለዚህ እንዳልኳችሁ አዲስ የተመዘገበን ሰው እንዴት ሆስት እናደርጋለን ለሚለው መጀመሪያ ምንድን ነው የምናደርገው? አዲስ የተመዘገበው ሰው ሬጂስተር አድርጎ አዲስ የተመዘገበው ሰው በመጀመሪያ እዚህ ጋር እንደምታዩት ፕሮፋይሉ ላይ ይነካል ማለት ነው። ፕሮፋይሉን አንድ ጊዜ ክሊክ ያደርጋል። ፕሮፋይሉን ከነካ በኋላ ይኸው እዚህ ጋር ሰው የምትመስል የሰው ቅርጽ ያላት ምልክት አለች፣ ማይ ኤጀንሲ የምትል በቀጥታ ይሄድና ማይ ኤጀንሲ ውስጥ ይገባል። ይኸው እዚች ጋር ይገባል፣ ማይ ኤጀንሲ ላይ ይገባል ማለት ነው። ማይ ኤጀንሲ ከገባ በኋላ ይኸው እንደዚህ ክሊክ አድርጎ ማይ ኤጀንሲ ውስጥ ይገባል። ማይ ኤጀንሲ ውስጥ ከገባ በኋላ እንደዚህ አይነት ፎርም ነው የሚመጣለት። ይኸው እንደምታዩት ሜተር 1 ሜተር 2 ብሎ ይመጣል። እኛ ኤጀንሲ የምናስሞላው ሰው በቀጥታ መሄድ ያለበት ሜተር 1 ላይ ነው ማለት ነው። ሜተር 1 ላይ እዚህ ጋር እንደምታዩት መጀመሪያ ላይ ምንም ይላል፣ ፕሊስ ኢንተር ኤጀንትስ አይዲ ይላል። ፕሊስ ኢንተር ኤጀንትስ አይዲ እሱን አንድ ጊዜ ክሊክ ያደርግና አይዲ የእናንተን አይዲ ትሰጡታላችሁ፣ ወይንም ደግሞ ኤጀንት የሆናችሁ ሰዎች አይዲያችሁን ትሰጡታላችሁ። እናንተ በስራችሁ ፖስት አድርጋችሁ መመዝገብ የምትፈልጉትን ሰው ማለት ነው። ስለዚህ ለምሳሌ ይሄ ሰው የኔን አይዲ ላስሞላው እንበልና የኔን አይዲ ይሞላል። የኔን አይዲ የምትፈልጉ ልጆች፣ እኔ ጋር መስራት የምትፈልጉ ልጆች ዲስክሪፕሽን ላይ የኔን አይዲ ወይንም ኤጀንት አይዲ ያስቀምጥላችኋለሁ። እሱን መጠቀም ትችላላችሁ። 49 18 90 48 49 18 90 48 ይኸው እንደዚህ ብሎ በሚሞላበት ሰዓት ምን ይመጣል? እዚህ ጋር ሰለሞን ኤጀንት ብሎ የኔ ፕሮፋይል ሙሉን ይመጣለታል ማለት ነው። እንደምታዩት ሰለሞን ኤጀንት ብሎ መጥቶልኛል። ከዛ በመቀጠል እዚች ጋር መጥቼ ፕሊስ ኢንተር ኤጀንትስ አይዲ የምትለዋል አንድ ጊዜ ክሊክ አደርጋለሁ ማለት ነው። ፕሊስ ኢንተር ኤጀንትስ አይዲ ያልኩትኝ እንደምታዩት እዚህ ጋር ኮንፊርም ይለኛል። ተቀበል ወይንም ደግሞ አክሴፕት በል ነው። ኮንፊርም አደርገዋለሁ። ኮንፊርም ሳደርገው ይኸው እንደዚህ ኮንግራጁሌሽን የሚል ሜሴጅ ይመጣልኛል። ይኸው በደንብ ላሳያችሁ። እዚህ ጋር መጥቶ ኮንግራጁሌሽን ይላል። ዲር አማረ ይላል። ይሄኛው ሰውየው አካውንት የተከፈተበት ስም ነው። I'm glad you have joined my agency ይላል። in the days to come let's work together አብረን እንስራ and make a win to cooperation ይላል። ዞሮ ዞሮ እንደዚህ ብሎ ኮንግራጁሌሽን የሚል ሜሴጅ በቀጥታ ይመጣላችኋል ማለት ነው። ስለዚህ ሰክሰስፉሊ ሬጂስተር ተደረገ ወይንም ደግሞ ሆስት አድርገን በእኛ ስራ አድርገን ይህን ሰው መዘገብ ነው ማለት ነው። በመቀጠል ማሳያችሁ አሁን ይሄ ሰውዬ ሆስት ሆኖ ተመዝግቧል። ከሆስትነት ወጥቶ ኤጀንት መሆን ቢፈልግ አንድ ሰው በተመሳሳይ ሰዓት ሆስትን ኤጀንት መሆን አይችልም። ሆስት ወይንም ኤጀንት ነው መሆን የሚችለው። ሆስት የሆነ ሰው ኤጀንት አይሆንም፣ ኤጀንት የሆነ ሰው ሆስት አይሆንም። ይሄ ማለት ምን ማለት ነው? በመጀመሪያ አንድ ሰው ኤጀንት ለመሆን ግዴታ ከሆስትነት መውጣት አለበት። ስለዚህ ይህን ሰውዬ አንድ ጊዜ ኦልሬዲ ሆስት አድርገን መዝግበነዋል። ስለዚህ ማድረግ ያለብን የመጀመሪያው ስቴፕ ምንድነው? ይህን ሰው ከሆስትነት ማስወጣት። ከሆስትነት ከወጣ በኋላ በቀጥታ ኤጀንሲ እናደርገዋለን፣ ወይንም ደግሞ የኤጀንሲ ኢንቫይት እናደርግለትና ኤጀንሲ ኢንቫይት አድርገንለት በዛ ኢንቪቴሽን ሊንክ መሰረት ኤጀንት ሆኖ ይመዘገባል ማለት ነው። ስለዚህ የመጀመሪያው ስቴፕ አንድን ሰው ኤጀንት ለማድረግ የመጀመሪያው ስቴፕ ምንድነው? ያን ሆስት የነበረን ሰው ከሆስትነት ማስወጣት ይሆናል። በምን መልኩ እናስወጣለን? በሁለት መንገድ ከሆስትነት እናስወጣለን። የመጀመሪያው መንገድ እዚሁ ላይ ሳንወጣ ይሄ ሆስት ሆኖ የተመዘገበ ሰው ይሄድና አይ ዋንት ቱ ኪዩት የምትላለች እሷን ነክቶ ከሆስትነት እንዲወጣ ጥያቄ ለኤጀንቱ ያቀርባል ማለት ነው። ስለዚህ ይሄ ሰውዬ በቀጥታ ጥያቄ ያቀርብ። ይኸው እዚህ ጋር ፕሮፋይሉን ነካን። የሰውየውን ፕሮፋይል እዚህ ጋር ፕሮፋይሉን ነካውን።
ፕሮፋይሉን ከነካው በኋላ በቀጥታ የሚሄደው ማይ ኤጀንሲ ነው። ይኸው እዚህ ጋር እንደምታዩት ማይ ኤጀንሲ ውስጥ ገባሁኝ በድጋሚ ማይ ኤጀንሲ ውስጥ። ስለዚህ ይሄ ሰው ሆስት ነበረ፣ ኦልሬዲ ተመዝግቧል። በሆነ ኤጀንት ስር በሆነ ሰው ኤጀንት ስር ተመዝግቧል። ለምሳሌ እዚህ ጋር ማይ ኤጀንሲ ውስጥ ስገባ ሰለሞን ኤጀንት ብሎ መጣልኝ። ይሄ ሰው ኤጀንቱ ነው ማለት ነው። ስለዚህ የመጀመሪያው ስቴፕ ከኤጀንትነት ከሆስትነት እናውጣው። ይህን ሰውዬ ሰለሞን ኤጀንት ከሚባለው ሰውዬ ስር ወይንም ሆስት ነው ከሆስትነት እናውጣው ማለት ነው። የመጀመሪያው ስቴፕ እሱ ስለሆነ ስለዚህ አንደኛው መንገድ እዚህ ጋር ከገባ በኋላ አንድ ጊዜ ይህንን ፕሮፋይሉን ክሊክ አደርጋል ማለት ነው። ይኸው እዚህ ጋር ክሊክ አደረግኩ። ክሊክ ሳደርግ እንደዚህ ይመጣል። ከዚህ በኋላ እዚች ጋር ነው የምመጣው። እዚች ጋር መጣና ይሄው እዚህ ጋር አይ ዋንት ቱ ኪዩት የምትል ትመጣለች። እሷን ነው ክሊክ የሚያደርገው ማለት ነው። እሷን ክሊክ ያደርጋል። ክሊክ አደረግኩኝ። እሺ እሱን ከፈትኩት። ስነካው እዚህ ጋር ጥያቄውን ነው እያቀረበልኝ ያለው። አፕላይ ፎር ኪዩቲንግ ዘ ኤጀንሲ ይላል። አፕላይ እለዋለሁ። አሁን በድጋሚ ይሄንን አፕላይ ፎር ኪዩቲንግ ዘ ኤጀንሲ የሚለውን እሞላለሁ ማለት ነው። እሱን እነካዋለሁ። እሱን በምነካበት ሰዓት እዚህ ጋር አዲስ የመጣ ነው፣ ከዚህ በፊት አልነበረም። ምክንያትህን ጻፍ ነው የሚለኝ። ከዚህ ሰውየው ኤጀንትነት ለመውጣት ከሱ ስር ለመውጣት የፈለክበት ምክንያትህ ምንድን ነው ይላል። ምንም እንትን ማለት አያስፈልግም። ዝም ብዬ እዚሁ ደግሜ አይ ዋንት ቱ ኪዩት ብዬ እጽፍለታለሁ። አይ ዋንት ቱ ኪዩት ብዬ እጽፍለታለሁኝ። ምንም ሌላ እንትን ስለማያስፈልገው ግዴታ የተለየ ሪዝም መጻፍ አይጠበቅባችሁም። ስለዚህ መጣና ይሄን አንድ ጊዜ ሰሚት እለዋለሁኝ። ሰሚት ካልኩ በኋላ ኮንፊርም አልኩት። ኮንፊርም ይሄ ሰውዬ የፊት አሻራ ስላልሰጠ በቀጥታ ከሆስትነት ያስወጣዋል። ነገር ግን የፊት አሻራ የሰጠ ሰው 24 ሰዓት ያለፈው ሰው ከሆነ ግን በቀጥታ ኤጀንቱ ጋር ጥያቄ ይመጣለታል። እንደዚህ አይነት ሰው ከአንተ ሆስትነት መውጣት ይፈልጋል። ስለዚህ ትስማማለህ አትስማማም የሚል ሪኩዌስት ኤጀንቱ ጋር ይሄዳል። ስለዚህ ኤጀንቱ ስራ ይሰራል ማለት ነው። ቀጣዩ ስራ ምንድን ነው የሚሆነው? የኤጀንቱ ስራ ነው የሚሆነው። ምን ያደርጋል? አክሴፕት ያደርገዋል ማለት ነው። ምክንያቱም ከሆስትነት ወጥቶ ኤጀንት ሊሆን ስለሆነ አክሴፕት ይለዋል ማለት ነው። አክሴፕት ካደረገው በኋላ ይህ ሰው ሙሉ በሙሉ ከሆስትነት ወጣ ማለት ነው። ከሆስትነት ወጣ። ስለዚህ ከቀጣዩ ምንድን ነው ማሳያቸው እንዴት ኤጀንት እናደርገው። ሆስት ነበረ፣ ከሆስትነት ወጥቷል። ስለዚህ ኔክስት ስቴፕ ኤጀንት ማድረጊያ ወይንም ደግሞ እንዴት ይህንን ሰው ኤጀንት እናድርገው። ይህንን ደግሞ የኤጀንት አካውንት ላይ ገብቼ ላሳያችሁ። እሱች አካውንት ልበልና ትክክለኛው የኔ አካውንት ላይ ልግባ። ትክክለኛው የኔ አካውንት ላይ ገባሁ። ይኸው እንደምታዩትኝ ሙሉ ወደ ራሴ ፕሮፋይል አምጥቶኛል። የራሴ ትክክለኛው አካውንት ላይ ገብቻለሁ። ስለዚህ አንድን ሆስት መጀመሪያ ኤጀንት ልናደርገው ነው የፈለግነው። ስለዚህ በመጀመሪያ ከሆስትነት አስወጥተነዋል። አሁን ደግሞ እንዴት አድርገን ኤጀንሲ ኢንቫይት እናድርገው ወይንም ደግሞ ይህን ሰው ወደ ኤጀንትነት እንዴት እንጋብዘው ወይንም እንዴት ኤጀንት እናድርገው የሚለውን እናያለን። ስለዚህ እንደዚህ ከገባው በኋላ ምንድን ነው የማደርገው? በቀጥታ እመጣና ኤጀንት እዚህ ጋር እኔ ኤጀንት ስለሆንኩኝ ኤጀንት ስትሆኑ ማይ ኤጀንሲ የሚል አይኖርም። ኤጀንት የሚል ሴቲንግ ነው እናንተ ጋር የሚኖር። ስለዚህ እዚህ ጋር እመጣና ይኸው እንደምታዩትኝ ኤጀንት የምትለዋን አንድ ጊዜ ክሊክ አደርጋለሁ። እሷን ማለት ነው ኤጀንት የሚለው ጋር ገባለሁ። ኤጀንት የሚለው ጋር ትንሽ ኔትወርክ ስለሚያስቸግረኝ ነው፣ ያው ታውቁታላችሁ። ኤጀንት የሚለው ጋር ገባሁ። ኤጀንት የሚለው ውስጥ ከገባው በኋላ ይኸው እዚህ ጋር እንደምታዩትኝ አንድ ጊዜ ማርክ አድርጌ ላሳያችሁ። ይሄ ኤጀንት ለሆናችሁ ሰዎች ነው። ኤጀንት ለሆናችሁ ሰዎች ይኸው እዚህ ጋር ምን የሚል አለ? ኢንቫይት ኤጀንት የሚል ታገኛላችሁ። ኢንቫይት ኤጀንት። ስለዚህ እዚች ጋር መጣና አሁን ኢንቫይት ኤጀንት የምትለዋን ክሊክ አደርጋለሁ። ኢንቫይት ኤጀንት ልክ እንደ ቅድሙ ለመጀመሪያ ጊዜ ሬጂስተር አድርገን ኢንቪቴሽን ስንሰራ እንደሚመጣለን አሁንም በተመሳሳይ 4 ሊንኮች የሆነን ሰው ኤጀንት አድርገን ለመመዝገብ ስንፈልግ 4 ሊንኮች አሁንም ይመጡልናል። ስለዚህ እዚህ ጋር መጣና እኔ የመጀመሪያውን ሊንክ እጫናለሁ ወይንም እዚህ ጋር እንደምታዩትኝ ሼር አላለሁ። የመጀመሪያው ሊንክ እዚህ ጋር ሼር አልኩትኝ። እሷን ክሊክ አደረኩ። ሼር አልኩ። ሼር ካረኩ በኋላ እዚህ ጋር ኮፒ ሊንክ ይልልኛል። ኮፒ ሊንክ አንድ ጊዜ አሁንም የማደርገው ኮፒ ሊንክ ነው። ኮፒ ሊንክ ስለው በቀጥታ ኮፒ ዳለኝ። ስለዚህ ኮፒ አድርጌ ይዤዋለሁ። በቀጥታ ከዚህ እወጣና ቴሌግራም ላይ እሄዳለሁ። ቴሌግራም ላይ ገባሁኝ። ፓስወርዴን አስገባለሁኝ። እሺ ቴሌግራም ላይ ገብቻለሁኝ። ቴሌግራም ላይ ከገባሁ በኋላ ምን ብዬ ሰርች አደርጋለሁ? ሴቭድ ሜሴጅ ብዬ ሰርች አደርጋለሁ። ሴቭድ ሜሴጅ ይሄው እዚህ ጋር ክሊክ አደረኩት። ሲመጣልኝ ሴቭድ ሜሴጅ የሚለው ጋር ከዛ ከገባሁ በኋላ እዚህ መጣና አንድ ጊዜ ኮፒ አድርጌ ኦልሬዲ ከዚህ በፊት ስላያስኩት ፔስት አደርገዋለሁ። እንደዚህ አደርገዋለሁ ማለት ነው። ስለዚህ
ይሄ የኔ አንድ ሰው ኤጀንት የማደርግበት ሊንክ ነው ማለት ነው። ስለዚህ እሱ ጋር ከገባው በኋላ ምንድነው በቀጥታ የማደርገው አንድ ጊዜ ሊንኩን እነካለሁ። ሴቭ አድርጌ ይዤዋለሁ። ሊንኩን እነካለሁ። ሊንኩን ስነካው ልክ እንደዚህ አይነት ነገር ነው የሚያመጣልኝ። ይሄ በቃ እዚህ ጋር ኤጀንት አድርገን የምንመዘገብበት ቦታ ነው ማለት ነው። በቀጥታ እዚህ ጋር የማደርገው ምንድነው የአንድን ሰው ወይንም ደግሞ ኤጀንት ልናደርገው ያሰብነውን ሰው አይዲውን እዚህ ጋር ፖፖ አይዲ የሚለው ጋር እጽፋለሁ ማለት ነው። ለምሳሌ ያክል እናስገባ የሆነ አይዲ የራሴን አይዲ ላስገባው። አይሰራም፣ ያው ኤጀንት የሚሆን ሰው ስለሆነ እዚህ ጋር መሞላት ያለበት ማለት ነው። 189048 ብዬ እዚህ ጋር ሞላው። ይህንን ከሞላው በኋላ እዚች ጋር መጣና ይኸው በደንብ እዩኝ። እዚህ ጋር ዋናው ፓርት እዚህ ጋር ስለሆነ ያለው ማለት ነው። እዚህ ጋር መጣና እቺ ጌት የምትላለች ጌት የምትለዋን አንድ ጊዜ ነካለሁ ማለት ነው። ስለዚህ ጌት የምትለዋን አንድ ጊዜ ስነካ በቀጥታ ኤጀንት ለመሆን የተጋበዘው ሰው ጋር ሜሴጅ ላይ ኖርማል የፖፖ ሜሴጅ ላይ ሜሴጅ ይገባለታል ወይንም ደግሞ ቬሪፊኬሽን ኮድ ይገባለታል ማለት ነው። ስለዚህ ይሄ ሰው ኤጀንት ለመሆን ከተስማማ ያን ኮድ ለእናንተ መልሶ ይልክላችኋል በሜሴጅ ማለት ነው። ወይንም ደግሞ ደውሎ ይነግራችኋል። የገባለትን ቬሪፊኬሽን ኮድ ለእናንተ ይነግራችኋል። ስለዚህ በቀጥታ ያ ኮድ ሲላክለትን ያ ኮድ ከተላከ በኋላ እኛ ምንድነው የምናደርገው? እዚች ጋር ቬሪፊኬሽን ኮድ የምትለዋ ጋር ያን ኮድ እናስገባለን። ለምሳሌ እንበልና የላከልን ኮድ ለምሳሌ 2645 ቢሆን እንደዚህ አድርገን እንጽፋለን ማለት ነው። 2545 ቢሆን ነው ኖርማሊ ኢንቫይት በትክክል ስላላደረው ይህንን ለእናንተ ለማሳየት ስለሆነ እየሰራ ያሉት ማለት ነው። ስለዚህ 2545 ብዬ ኮዱን በቀጥታ ሲነግራችሁ ወይም በሜሴጅ ሲልክላችሁ እሱን ኮድ እዚህ ጋር ጽፋለሁ። ከጨረስኩ በኋላ ይህንን ካደረግኩ በኋላ በቀጥታ እመጣና ይኸው እዚህ ጋር ሰሚት የሚል አለ። ሰሚት የሚለውን አንድ ጊዜ እነካለሁ ማለት ነው። ወይም ደግሞ ሰሚት እለዋለሁ። ስለዚህ ሰሚት ስለው ከዛ በኋላ ሳክሰስ የሚል ያመጣልኛል፣ ወይም ደግሞ ኮንግራቹሌሽን ብሎ ያመጣልኛል። በቀጥታ እኔ ፖፖ ላይም ሜሴጅ ይመጣልኛል። እንደዚህ አይነት ሰው አይዲ ያክል ያለው ሰው በትክክል ኤጀንት አድርገ ኢንቫይት አድርገዋል ብሎ ኮንግራቹሌሽን የሚል ሜሴጅ እኔ ጋር ይገባልኛል ማለት ነው። ስለዚህ በዋናነት አንድን ሰው ኤጀንት ደግሞ የምናደርገው በዚህ መልኩ ነው ማለት ነው። ስለዚህ አሁን እንዳያችሁት መሰረት በዚህ መልኩ አንድን ሰው ፖስት ማድረግ እንችላለን፣ ኤጀንት ማድረግ እንችላለን። ስለዚህ ቀጣይ የሚሆነው ምንድነው? ከኤጀንሲ ምንድነው የምናገኘው? ከዚህ በፊት ስለ ኢንቪቴሽን ሳወራችሁ ወይንም ደግሞ ኢንቪቴሽን ላይ በሰራሁት ቪዲዮ መሰረት የኢንቪቴሽን ጥቅሞች ምን እንደሆኑ አስረድቻችኋለሁ። ዛሬ ደግሞ የኤጀንሲ ጥቅሞች ምንድን ናቸው? ወይንም ደግሞ አንድ ሰው ኤጀንት ከሆነ በኋላ የሚያገኘው ነገር ምንድን ነው? እሱ ምንም የማያሻማ ነገር ነው። የሚያገኘው ኮሚሽን ነው። አንድ ሰው ኤጀንት ከሆነ በኋላ የሚያገኘው ኮሚሽን ነው። ኮሚሽኑ ምን ያክል ነው? እንደየ ኤጀንሲ ደረጃው ይለያያል። ስለዚህ የኤጀንሲ ሌቭሎች ይባላሉ። 5 አይነት ኤጀንሲ ሌቭሎች አሉ፣ ወይንም ደግሞ ኤጀንሲ ሌቭሎቹ 5 ናቸው። የመጀመሪያው አንድ ሰው ኤጀንት ሆኖ በሚሾምበት ሰዓት ወይንም ደግሞ ኤጀንት በሚሆንበት ጊዜ ለመጀመሪያ ጊዜ ኤጀንት ሲሆን የሚሆነው የዲ ሌቭል ኤጀንሲ ነው የሚሆነው፣ ወይንም ደግሞ ዲ ሌቭል ያለው ኤጀንት ይሆናል ማለት ነው። ይሄ ማለት ዲ ሌቭል ማለት 4% ኮሚሽን ያገኛል ማለት ነው ከእያንዳንዱ ትራንዛክሽን፣ እሱ ራሱ ከሚፈጽመው ትራንዛክሽን እና በሱ ስር ያሉ ልጆች እያንዳንዳቸው ከሚያደርጉት ትራንዛክሽን ኤክስቼንጅ ሊሆን ይችላል፣ ጋምብል ሲጫወቱ ሊሆን ይችላል፣ ጌም ሲጫወቱ ሊሆን ይችላል። የትኛውንም አይነት ስራ ሰርተው የሆነ ነገር በሚያገኙበት ሰዓት ከእያንዳንዱ ኤክስቼንጅ ከእያንዳንዱ ትራንዛክሽን ላይ 4% ኮሚሽን ይከፈለዋል ማለት ነው። ምን ከሆነ የዲ ሌቭል ኮሚሽን ተከፋይ ከሆነ ወይንም ደግሞ የ4% ኮሚሽን ተከፋይ ከሆነ። ቀጣዩ ሲ ሌቭል ነው። ሲ ሌቭል ደግሞ የሚባለው ወይንም ደግሞ የሲ ሌቭል ኮሚሽን ተከፋይ ነው ወይንም ደግሞ ሲ ሌቭል ኤጀንሲ ነው የምንለው ሰው ደግሞ የ8% ኮሚሽን ተከፋይ ይሆናል ማለት ነው። ይሄ ማለት ራሱ የሚፈጽመው ትራንዛክሽን አለ ወይንም ደግሞ የሱ ልጆች የሚፈጽመው ትራንዛክሽን እያንዳንዱ ኤክስቼንጅ ላይ 8% ኮሚሽን ያገኛል ማለት ነው። ሶስተኛው የቢ ሌቭል ኮሚሽን ተከፋይ ወይንም ደግሞ 12% ኮሚሽን የሚያገኝበት ማለት ነው። ይሄ ደግሞ ምንድነው? ተመሳሳይ ነው። እስካሁን እንደገለጽ ነው እያንዳንዱ ላይ ያለው ትራንዛክሽን ላይ እሱ ራሱ የሚፈጽመው ኤክስቼንጅ ወይንም ደግሞ የሱ ልጆች የሚያደርጉት እያንዳንዱ ትራንዛክሽን ላይ 12% ኮሚሽን ተከፋይ ይሆናል ማለት ነው። በቀጣይ ያለው ኤ ሌቭል ነው። ከኤ በላይ ደግሞ የመጨረሻው ሌቭል ሱፐር ነው ማለት ነው። ኤ ሌቭል ላይ ሲሆን አንድ ሰው 16% ኮሚሽን ያገኛል። ዲ ሌቭል ላይ ሲሆን ደግሞ አንድ ሰው የ20% ሱፐር ላይ ሲሆን የ20% ኮሚሽን ያገኛል ማለት ነው። እንደነገርኳችሁ እያንዳንዱ ኮሚሽን የሚገኘው ከእያንዳንዱ ትራንዛክሽን ነው። ስለዚህ የሆነ ትራንዛክሽን መፈጸም አለበት ወይ እሱ መፈጸም አለበት ወይንም ደግሞ በሱ ስር ያሉ ልጆች መፈጸም አለባቸው ያን ትራንዛክሽን። ስለዚህ እያንዳንዱ ትራንዛክሽን ላይ
በየደረጃው በየሌብሉ ያለውን ኮሚሽን ፐርሰንት ያገኛል ማለት ነው። ስለዚህ የኤጀንሲ ዋናው ጥቅም ይሄ ነው፣ ኮሚሽን ማግኘት ማለት ነው። ይሄ ኮሚሽን አይቋረጥም። ይሄ ኮሚሽን አንድና አንድ ሊቋረጥ የሚችለው እናንተ ኤጀንት አድርጋችሁ የመዘገባችሁት ሰው እናንተ የደረሳችሁበት የኤጀንሲ ሌቭል ላይ ከደረሰ ብቻ ነው። አንድና አንድ እናንተ የ20% ኮሚሽን ተከፋይ ከሆናችሁ እሱ በግዴታ የ20% ኮሚሽን ተከፋይ መሆን አለበት። ይሄ ለምን? ከሱ ያለውን ኮሚሽን ለማጣት ማለት ነው። ወይንም ደግሞ አንድ ሰው እናንተ ኤጀንት አድርጋችሁ ሹማችሁትኝ ከሱ ኮሚሽን የምታጡትኝ ወይንም ደግሞ ልታጡበት የሚችሉት ሁኔታ ኤጀንት አድርጋችሁ ሹማችሁትም ሊሆን ይችላል፣ ሆስትም ሊሆን ይችላል። በእናንተ ስር ያለ ሰው ማለት ነው። እናንተ ኤጀንት ናችሁ፣ በእናንተ ስር ያለ ሰው ከሱ ኮሚሽን የማታገኙበት ሲቹዌሽን አንድና አንድ እናንተ የደረሳችሁበት ደረጃ እሱ ከደረሰ፣ ሱፐር ኤጀንት ከሆናችሁ እሱ የግድ ሱፐር ኤጀንት መድረስ አለበት። ከዛ ውጭ ግን በቋሚነት የማያቋርጥ ኮሚሽን ከዛ ሰው ታገኛላችሁ ማለት ነው። ሆስትም ይሁን ኤጀንትም ይሁን ይሄ ማለት 4% ሊሆን ይችላል፣ 12%፣ 8% እንደየ ኤጀንሲ ሌብላችሁ ይወሰናል። ስለዚህ እዚህ ጋር በደንብ ግልጽ አድርጋችሁ ያዙልኝ። ኢንቫይት ስታደርጉ ሰውን ከዚህ በፊት ነግሬያቸዋለሁ። ኢንቪቴሽን ላይ የሚገኘውን ነገር የምታገኙት ለተወሰነ ጊዜ ነው። ማክሲመም $14 ወይም 140,000 ፖይንት ነው የምታገኙት። ስለዚህ ከዛ በኋላ ይቋረጣል ማለት ነው። ከዛ ሰው ያላችሁ ግንኙነት ይቋረጣል ማለት ነው። ኤጀንሲ ሲሆን ግን የማያቋርጥ ኮሚሽን ነው የምታገኙት። የማያቋርጥ እያንዳንዱ ትራንዛክሽን ላይ ሰውየው የሚፈጽመው እያንዳንዱ ኤክስቼንጅ ላይ ቋሚ የሆነ ኮሚሽን ታገኛላችሁ ማለት ነው። ስለዚህ ኤጀንሲ ይህንን ይመስላል። እንዴት ፖስት እናደርጋለን፣ እንዴት ኤጀንት እናደርጋለን የሚለውን በዚህ መልኩ በደንብ ዝርዝር እየገባን አይተነዋል ማለት ነው። ስለ ኤጀንሲ ያለንን ነገር ይሄ ይመስላል። ፕላትፎርሙ ላይ ያለው ኤጀንሲን በተመለከተ እንዴት ፖስት እናድርግ፣ እንዴት ኤጀንት እናድርግ የሚለው ላይ ምንም ያልገባችሁ አይነት ወይንም ደግሞ ሄዚቴሽን የፈጠረባችሁ ነገር ካለ እንደተለመደው ዲስክሪፕሽን ላይ ጻፉልኝ። ማንኛውንም አስተያየት እኔንም ኮንታክት ማድረግ ከፈለጋችሁ እዛ ዲስክሪፕሽን ላይ የቴሌግራም ግሩፕ ያለ ቴሌግራም ግሩፕ ላይ መጣችሁ ልታወሩኝ ትችላላችሁ። የቴሌግራም ስልክ ቁጥሬን ማስቀምጫለሁኝ ዲስክሪፕሽን ላይ። እዛ እየመጣችሁ ግልጽ ያልሆነላችሁን ነገር ልትጠይቁ ትችላላችሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።